ይከፋት። አሜን። ይኸው ባልተጠበቀበት አቅጣጫ በርሽ ተከፍቷል አለ ጌታ። አሜን። ይኸው ምን ያለው መሰለሽ መላኩ መጥቶ ምን ሲያደርግ ነው የሚያየው መሰለሽ? ነገር ያንቺ ነገር ይዞ ሄዶ አንድ ሴት ጋር ይዞ ሄዶ እሷ ደግሞ ያለው ነገር ከጨረሰች በኋላ ለአንድ ወንድ ሰው ሲሰጣ ያለው ወንድ ሰው ደውሎ ደግሞ ለአንቺ ሲያወራ እየሰማሁ ነኝ። አሜን አሜን። በኢየሱስ ስም አሜን። ያው የሆነ ሰው በኩል እየሄደ ያለ መንገድ ላይ የቆመ ነገር እያየው ነኝ። በሰው በኩል በወንድ በኩል ተሰቅሎ የቆየ ነገር በኢየሱስ ስም እጇ ላይ ከእጁ ወስዶ መልአክ አምጥቶ ሲያስረክብ እያየው ነኝ። በቅርቡ መጥተሽ ትመሰክሪያለሽ። ሆኖልሻል። አሜን። ሆኖልሻል። አሜን። ያው በወንድ በኩል ጋር ያለውን ፕሮሰስ እያየው ነኝ። አቤት ትክክል ነው። አላቅም እኔና አንቺ አንተዋወቅም። እንግዲህ በወንድ በኩል ዛሬ መጀመሪያ የኔ እግዚአብሔር ሰው እዚህ ቤት ስገባ ራሱ አላቅሽም። እንግዲህ እኔም በወንድ በኩል እያለቀ ያለ ፕሮሰስ እያየው ነኝ። ትክክል ነው። ወንድ ነው ፕሮሰስ እያደረገልን ያለው። አላቅም አልነገርሽም አይደለም? ኧረ እኔ ዛሬ ነው የገባሁት። ዛሬ ነው አንተንም ያየሁት። ያው ይሄ ነገር በቅርቡ ስኬታማ ለመሆን ምልክቱ አስቸኮልኩት። እንደውም ተናድጄ በኢየሱስ ስም አሜን። በኢየሱስ ስም አሜን። መልአኩ ወደ ገብርኤል እየበረረ ወደ ዘካርያስ ከመጣ በኋላ እሱ አላምንም ስል እሱን ጭምር ተናዶ የራሱ ስራ አላማ ፈጽሞ ሄደ አይደለም? በኢየሱስም ተናድጄ አስቸኮልኩትልሽ። አሜን። በኢየሱስ ስም አሜን አሜን። ለዛ ምልክቱ ምንድን ነው ብዬ ጌታ ሲጠይቅ አንድ ሰው ታሞ የዳነ ሰው ቤት ውስጥ እያየው ነኝ። እናቴ ናት። ትክክል። እግዚአብሔር ሰው